የኔ ውድ ልጅ እስኪ ለወንድምሽ ትንሽ ረፍት እንስጠው እንውጣለት ሲላል እናትየው ሚያ የሚያነበውን አይቶ ሲጨርስ ያጫውትሻል ብላት አታላት ይዛ ልትወጣ ስትል ኤቫን በዚህ ጊዜ እግሩ ላይ የማያውቀው ስሜት ሲሰማው የያዘውን ሻው እዛው ለቀቀውና በእግሩ ለመነሳት ሁሉ ሞከረ። የዚህ ጊዜ በእግሩ መነሳት ቻለ። እግሩንም ማንቀሳቀስ ሲችል ሁሉም ደንግጠው ኤቫን መከታተል ጀመሩ። ምክንያቱም ኤቫ እዚህ እድሜው እስከሚደርስ ድረስ በእግሩ መራመድ እንኳን አይችልም። ታዲያ ራሱም ቆሞ ሲያየው ራሱን በጣም ደነገጠ። እናቴ አባቴ ቆምኩኝ እኮ እያያችሁ ነው ብሎ ሲነግራቸው እናትየው እውነት ያየችው ነገር እርግጠኛ መሆኗን ለማወቅ የኤቫን ገላ እየዳሰሰች እንዴ ኤቫ የኔ ልጅ አንተ እኮ መቆም ቻልክ ስትለው አሁን እናቴ ማያና የተረዳችኝ እሷ የሰጠችኝን ነገር ከጠጣሁኝ በኋላ ነው እንደምራመድ የተሰማኝ ሲል አባቴ ማያ ላይ ባደረክባት ነገር ሄድና ይቅርታ ጠይቃት ሲለው ኤቫ ምንም ሳያቅማማ ወደ ማያ ሄዶ ታዲያ አሁን መጫወት እንችላለን ስትለው ኤቫም እባክሽ ላቅፍሽ እፈልጋለሁ ላቅፍሽ እችላለሁ ወይ ሲላት ማያም አዎ ልታቅፈኝ ትችላለህ አለችው። ኤቫም ወደ እናትና አባቱ በመዞር እማዬ አባዬ መዝለልና መሮጥ እኮ ቻልኩኝ አያችሁ በማለት ለቤተሰቡ ከተናገረ በኋላ ወደ ሚያን ዝቅ ብሎ በማየት ማያን አስተውሎ እያያት ኤቫም እባክሽ ምን ላደርግልሽ ማያ የፈለግሽውን ነገር ንገሪኝ እኔ ሁሉንም ነገር አደርግልሻለሁ በማለት ነገራል። እኔ የምፈልገው ኤቫ እኔን እንዲወደኝ ነው ስትል እውነት በጣም ነው የምወድሽ ነይ ልቀፍሽ በማለት ኤቫ አቀፋት። ማያ ሁሉም እየተደሳሰቱ እያለ እቺ ሰራተኛ ማያን ተምች ስትላት ሲሰማ ዞሮ በማየት ሊንዳ እንዴት ነው የሚያደርግሽ? ገና ከመጀመሪያው ሁኔታሽን እያየሁሽ ነበር። ማያም ሰጫት ቦታ ምንም ደስ አላለኝም ሲላት ይቅርታ ጌታዬ ሆይ ከዚህ በኋላ አይደገመኝም ስትል ያላየሁኝ መስዬ እያለፍኩሽ ነበር ይሄ የመጨረሻ እድልሽ ነው ብሎ ጋርዶቹን በመጥራት አሁኑ የሰራችበትን ደሞዝ ክፈሏት ከዛም እዚህ ቤት ላያት አልፈልግም አባሯት በማለት ሲናገር ጌታዬ እባክህ ማረኝ ከዚህ በኋላ አላጠፋም እያለች ስትናገር አባትየውም ወደ ማያ ሄዶ ከፍ አድርጎ ልጁን ማጫወት ጀመረ። አንቺ የቤታችን በረከት ነሽ፣ አንድ ሰፕራይዝ አለሽ፣ የሆነ ቦታ ይዤሽ ሄዳለሁ በማለት ልብስ ገዝቶ በጣም ቆንጆ ልብስ አለበሳት። ታዲያ ማያም እንደዚህ አይነት ልብስ ለብሳ ስለማታቅ በጣም ደስ አላትና ወደ አባቷ ሄዳ እየተዘዋወረች ልብሷን ካሳየችው በኋላ አባቴ አምሮብኛል አይደል ስትለው አሁን እናቴ ከሁሉም እኮ በላይ አንቺ የምታምሪ እልልቴ ነሽ በማለት ነገራት። በመቀጠልም ሚያ አንድ የጠብቅኝ እሺ የስራ ስልክ አውርቼ የመጣው ሲላት ሚያም አታስብ አባቴ የትም ሳልሄድ እዚህ ጋር ሆኜ እጠብቅሃለሁ ብላ ቃል ገባችለት። በሌላ በኩል የሚያሳየን የማያ አሳዳጊ የነበሩት ሰዎችም በስራቸው በጣም ብዙ ኪሳራ ደርሶባቸው እርስ በየራስ እየተጨቃጨቁ ነበረ። ታዲያ በዚህ ጊዜ በጭቅጭቃቸው መካከል እናትየው ዞር ስትል ማያን ታያታለች። እንዴት ነው እንደዚህ አይነት ልብስ የለበሰችው? አሁኑ እየጎተትኳት ይዤ ሄጄ ለዛ ገበሬ እሸጣታለሁ ቢያንስ እንኳን የተወሰነ ገንዘብ ይኖረናል በማለት ወደ ልብስ ቤቱ መሄድ ጀመረች። አንቺ ተምች ሆንሽ ልጅ ከኛ ቤት ጠፍተሽ እዚህ ምን ትሰሪያለሽ? አሁኑ ለዛ ገበሬ እሸጥሻለሁ የተወሰነ ነገር እናገኝብሻለን ስትላት ሚያም ገግማ አላቅሽም ማነሽ አንቺ በማለት ስትጠይቃት አንቺ እኔ ነው ማታቂኝ አሁኑ እንሂድ በማለት ስትናገር ጩኸታቸው ሌላ ሰው እየጠራ ነበርና ባልየው መጥቶ የሆነ ሰው እንዳይመጣብን ብሎ ሲነግራት ሚያ ይህንን አጋጣሚ ተጠቅማ ማምለጥ ጀመረች።